ሰላም እንዴት ናችሁ? ውድ ተመልካቾቻችን አሁን የደረሰን በርካታ መረጃዎች አሉ። እናንተ ግን በቅድሚያ ሰብስክራይብ እንደዚሁም ደግሞ ላይክ እና ኮሜንት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። ዋና ዋናዎቹ ልንገራችሁ። ዩቲናስ አምባሳደር ሆና ተሾማለች። የት እሱን ነግራችኋል። እንደዚሁም ደግሞ አሰብ ለግብጽ ተሰጥቷል። አሰብ እንግዲህ ግብጽ አሰብና እንደዚሁም ደግሞ የጅቡቲን ወደብ ለማልማት ስምምነት አድርጋለች ተብሏል። ስለዚህ ሰፋ ያለ መረጃ ይዘናል። እንደዚሁም የመጀመሪያው የኦሮሚያ ፕሬዚዳንትም ወደ አዲስ አበባ ገብተዋል። እሱን ነግራችኋለን። የአማራ ክልል ምክር ቤትም እንደዚሁ እንግዲህ አስቸኳይ ስብሰባውን ጀምሯል። ምክር ቤቱ ስለሱ የምነግራችሁ ነገር ይኖራል። እንደዚሁም ደግሞ አንድ አይኑን ያጣው ተጫዋችም ጎል አስቆጥሯል። እንደዚሁም የቡና ዋጋ መቀነስ፣ እንደዚሁም ደግሞ በጂነስ ቡክ ላይ ስሟን እያስመዘገበችው የ100 ሜትር ሯጭ በፕላስቲክ ላይ ነው የሮጨችው። ስለሱ የምነግራችሁ ነገር ይኖራል። እንደዚሁም ደግሞ የጀግናዋ ገነት ብርሃን በየወርቅ ሜዳሊያ አንጥታለች። ስለሷም እነዚህና በርካታ መረጃዎች ይዘናል። እናንተ ግን እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ እያለና እንደዚሁም ላይክ እያደረጋችሁ አብራችሁን ቆዩ። ቲክቶከር ዩቲናስ የወሊሶ አምባሳደር ሆና ተሾማለች። የቲክቶከር ዩቲናስ በወሊሶ ከተማ የአቀባበል እንደተደረገላትም የተደረገው። በአቀባበሉም የከተማ ከንቲባና ሌሎችም የስራ ኃላፊዎች በተገኙበት አቀባበል ተደርጎላታል። በዚህም እንግዲህ የወሊሶ ከተማ አምባሳደር ሆና ተመርጣለች። በዚህም አምባሳደር በሆነችበት በዚህም በወሊሶ ከተማ በተለያየ ቦታ በምትንቀሳቀስበት ወቅት ማለት ነው እንግዲህ ወሊሶን ታስተዋውቃለች ተባሉ። እንደሚታወቀው በአፍሪካ ሄዳ አሸንፋ መምጣቷ ይታወቃል። እንግዲህ ወደ ኪጋሊ በመሄድ ማለት ነው። ኡጋንዳ ኪጋሊ ነበረች ከሰሞኑ፣ እዛም አሸንፋ መጥታለች። በሀገር ውስጥም እንደዚሁ በተለያየ እንግዲህ ሽልማት ውስጥ የተሳተፈችው ዩቲናስ አሁን ደግሞ አምባሳደር ሆና እንግዲህ ብቅ ብላለች ማለት ነው። እንኳን ደስ አለሽ ብሏት። ሌላኛው መረጃችን የሚሆነው የመጀመሪያው የኦሮሚያ ርዕሰ መስተዳድር ሀሰን አሊ ከ27 ዓመታት በኋላ ወደ ሀገራቸው ገብቷል የተባለው የመጀመሪያው የኦሮሚያ ክልል መንግስት ርዕሰ መስተዳድር አቶ ሀሰን አሊ ከ27 ዓመት ውጪ የውጭ ሀገር ቆይታ በኋላ ወደ አዲስ አበባ ሲገቡ አቶ ሽመልስ አብዲሳና ሌሎችም እንግዶች የስራ ኃላፊዎች አቀባበል አድርገውላቸዋል። አቶ ሽመልስ የኦሮሚያ ክልል እዚህ ሊደርስ ከፍተኛ አስተዋጽኦ አበርክቷል አቶ ሀሰን አሊ ሲሉ እንግዲህ አሞካሽተዋቸዋል የተባለው። አቶ ሀሰን አሊ ከ1984 እስከ 1987 የኦሮሚያ ክልልን እንግዲህ በርዕሰ መስተዳድርነት መርተዋል ተብሏል። ቀጣይ መረጃችን የሚሆነው ደግሞ ስለ አሰብ ይሆናል። አሰብ እንግዲህ እንደሚታወቀው ከፍተኛ የሆነ በኢትዮጵያና በኤርትራ መንግስት መካከል ከፍተኛ ውጥረት የተፈጠረባት ቦታ እንደሆነች ይታወቃል። አሁን በተሰማ ዜና ግን እጅግ አስደንጋጭ መረጃ ወጥቷል። አሰብን እንግዲህ ግብጽ ሙሉ ለሙሉ ለማልማት እንግዲህ ስምምነት አድርጋ ጨርሳለች ማለት ነው ከኤርትራ ጋር ነው የተባለው። በዚህም እንግዲህ ዘ ናሽናል ጋዜጣ ነው ያስነበበው። በነገራችን ላይ ይህ ጋዜጣ እንዳለው ከሆነ አሰብ ሙሉ ለሙሉ ለግብጽ ተላልፎ ተሰጥቷል ሲል ዘግቧል ነው የተባለው። በዚህም እንግዲህ አሰብን ግብጽ ታለማለች የተባለው፣ እንደዚሁም ደግሞ የጅቡቲን ወደብም ግብጽ እንደምታለማ የተነገረው። ይህ የሁለቱ ስምምነት በበርካታ ሚዲያዎች ያልተነገረበት ድብቅ እንግዲህ ስምምነት ነው የተባለው። ብዙ ሚዲያዎች አላራገቡትም የተባለው። ነገር ግን የኢትዮጵያ መንግስት በየሰዓቱና በየጊዜው ስለ ቀይ ባህር እያራገበ ይገኛል። ነገር ግን ከኋላ ተበልቷል ነው የተባለ የሚገኘው። እንግዲህ ኢትዮጵያ ዋና መተንፈሻዋ የጅቡቲ ወደብ ነበር። የጅቡቲ ወደብ እንደዚሁ ግብጽ ለማልማት እነዚህ ሁለት ወደቦችን አሰብና እንደዚሁም ደግሞ የጅቡቲ ወደብ ግብጽ ለማልማት ስምምነት አድርጋ ጨርሳለች ተብሏል። እጅግ አሳዛኝ ወይም ደግሞ አስደንጋጭ መረጃ ነው የተባለው። ቀጣዩ መረጃ የሚሆነው ደግሞ የአማራ ክልል ምክር ቤት ነው። 11ኛ መደበኛ ጉባኤውን ማካሄድ የመጀመሪያው የተነገረው አማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የአማራ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤውን ማካሄድ ጀምሯል። በጉባኤውም መክፈቻ ላይ የምክር ቤቱ አፈ ጉባኤ የሆኑት ወይዘሮ ፋንቱ ተስፋዬ የመክፈቻ ንግግር አድርገዋል የተባለው። በክልሉ ሰላም ነባራዊ ሁኔታ እንደዚሁም ንግግር አድርገዋል። ሌሎችም የክልሉ እንግዲህ ርዕሰ መስተዳድርም ንግግር አድርገዋል ማለት ነው። አቶ አረጋ ከበደ ስለ ክልሉ ሰላም ሁኔታ እንደዚሁም ደግሞ ስለ 25 ዓመት እቅድም መታቀዱ ይታወሳል። ስለ እሱና ስለ ጸጥታ ሁኔታ እንደዚሁም እጅ ስለሰጡ በርካታ ታጣቂዎች ጉዳይም ከፍተኛ የሆነ ውይይት እንደሚደረግና የተለያዩ ሽምሽሮችም እንደሚደረጉ መረጃዎቹ ደርሰውናል። አንድ አይኑን ያጣው ተጫዋች ታሪክ ሰርቷል። በአንድ አይኑ ብርሃን ያጣው ሚኖ ንጎ በአፍሪካ ዋንጫ ላይ ጎል ማስቆጠሩ ብዙዎችን አስደንቋል። የ23 ዓመቱ የቡርኪና ፋሶ አጥቂ ጆርጂ ሚኖንጎ
ከ2 አመት በፊት ነበር እንግዲህ በ2023 ነበር አይኑን ያጣው በኢንፌክሽን ምክንያት። ይህ ተጫዋች ትናንትና በነበረው የ2025 የአፍሪካ ዋንጫ ላይ ከኢኳቶሪያል ጊኒ ጋር እንግዲህ ተጋጥመው ነበር። ቡርኪና ፋሶ እና ኢኳቶሪያል ጊኒ እንግዲህ ኢኳቶሪያል ጊኒ 1-0 እየመራች ነበር። ቡርኪና ፋሶን በ75ኛው ደቂቃ ተቀይሮ በመግባት ወደ አቻነት የለወጠችውን ጎል በማስቆጠሩ ብዙዎችም አድናቆት ተችሎታል። ተቀይሮ ገብቶ ጎል አስቆጥሯል። በዚህም እንግዲህ አስተያየት ሲሰጥ ይህ አካል ጉዳተኛ መሆኔ አይገድበኝም፣ ከሌሎች በተሻለ እንድሰራ ያደርገኛል እንጂ ሲል ሀሳቡን ሰጥቷል። ብዙዎችም እንግዲህ አካል ጉዳተኛ ሆኖ ጎል ያስቆጠረ በማለት ብዙዎችም አድናቆት እየቸሩት ነው። የፕላስቲክ ጡቦች ላይ 100 ሜትር በባዶ እግሯ የሮጠችው እንስት ብዙዎችን አነጋግራለች። የኒዘርላንዳዊት ስፖርተኛ የሆነችው በ100 ሜትር ርዝመት በተደረገ እንግዲህ የተገጣጣሚ ፕላስቲክ መሮጫዎች ላይ በባዶ እግሯ በመሮጥ ነው በጊነስ ወርልድ ሪከርድ ላይ ስሟን ያሰፈረችው። በዚህ በጊነስ ወርልድ ቡክ ላይ ስሟን ያሰፈረችው እቺ ስፖርተኛ 100 ሜትር ፕላስቲክ ላይ ነው። ያ ፕላስቲክ ደግሞ እጅግ እግርን የሚጎዳ ነው እና በዚህ ላይ 100 ሜትር ነው የሮጠች የተባለው። እንግዲህ ከዚህ ጋር ተያይዞ ብዙዎችም አድናቆት እየቸሯት ነው የሚገኘው። በዚህም እንግዲህ እጅግ አስቸጋሪ የተባለለትን ሩጫ ለማጠናቀቅ የፈጀባት ጊዜም 24.75 ሰኮንድ ብቻ ነው የተባለው። በአይነቱ በተደረገ በዚህ አይነት ሩጫ እሷን የቀደም በዚህ ፈጣን ሰዓት የገባ የለም ነው የተባለው። በዚህም እንግዲህ በመሮጫው ትራኩ ላይ የተነጠፉት ጡቦች ወይም ደግሞ እነዚህ ፕላስቲኮች ማለት ነው 300 ኪሎ ግራም እንደሚመዝኑ ነው የተነገረው። ይህንንም እንግዲህ ከተለያየ ለጋሽ አካላት እንደተሰበሰበ ነው የተነገረው። በመጨረሻም እንግዲህ ስሟን በጊነስ ቡክ ላይ አስፍራለች። በመጨረሻም የምንመለከተው የቡና ዋጋን ይሆናል። የቡና ዋጋ በ2025 መጨረሻ ላይ ማለት ነው በፈረንጆቹ 25 መጨረሻ ላይ በከፍተኛ ሁኔታ ቀንሷል የተባለው። የቡና ዋጋ ቅናሽ እያሳየ ሲሆን ለዋጋው መቀነስም ወይም ማሽቆልቆልም የምርት መጨመር እንደዚሁም በመጥፎ የአየር ጸባይ ምክንያት በብዛት የሚሸጡ ሀገራት መብዛታቸውን የተነገረው። ከሳምንት በፊትም በወጣ ጥናት በ2025 2026 መግቢያ ላይ የዓለም የቡና ዋጋ ምርት ከባለፈው አመት ምርት 3.5 ሚሊዮን ኩንታል ጨምሯል የተባለው። አጠቃላይም በዚህ አመት ማለት ነው ወደ 178.8 ሚሊዮን ኬሻ ደርሷል የተሸጠው ማለት ነው። የዓለም የአመት ፍጆታ ማለት ነው የቡና 173.9 ሚሊዮን መድረሱንም እንግዲህ መረጃዎች ተገልጿል። በአመት እንግዲህ 173.9 ሚሊዮን ኬሻ ወይም ደግሞ ኩንታል ደርሷል የተባለው እጅግ በጣም ግዙፍ ነው። ይሄ እንግዲህ በዓለም ላይ የሚሸጠው ቡና ማለት ነው። የአመት ወጪው የአመት ፍጆታ ተብሎ ተመዝግቧል።